እኛ ሙልጌታ ስንደው አሊ ይባላለሁኝ በአፋባሃ ምስራቅ አማራ ቀጠና ሚኒሊክዝ ንጉስ ሚኒሊክዝ ከፍተኛ የድርጅት አመራር ባለው ነገር ባገዛዙ በአፋባሃ ምስራቅ አማራ ቀጠና ሚኒሊክዝና ንጉስ ሚካኤል ኮር እና በአፋባሃ ደቡብ አማራ ቀጠና ቴዎድሮስዝ 9ኛ እና 8ኛ ክፍለ ጦር በወሎ ግንባር ባደረጉት በመካነ ሰላም ትልቅ ተጋድሎ በተደረገው ተጋድሎ አገዛዙ በሰሜን ወሎ በደቡብ ወሎ ቀጠና በከፍተኛ ሽንፈት ሲደርስበት ወያኔና ሻቢያ ወጉይ በማለት በፋኖ የተሰራውን ተጋድሎ ለማኮሰስና ለማሳነስ የሞከረበትና የሄደበት አካሄድ ሲከሽፍበት ሌሎችን ወይም የዚህን ተጋድሎ ለሌሎች ለማሸከም የሞከረው አካሄድ ሲከሽፍበት በመካነ ሰላም ላይ የሞቱትን ወይም በመስጊድ አካባቢ ላይ ተነሳ በተባለው እነ 50 አለቃ ቃሲም ወይም የገጠር ወረዳ የጸጥታ ኃላፊ ያገዛዙ ሰዎች የሰላምና የጸጥታ ኃላፊውን 50 አለቃ ቃሲም ጨምሮ ተደምሰዋል። እኚህ እንግዲህ ያገዛዙ ሰዎች ባገዛዙ ስርዓት ውስጥ ከዳር የሆኑ ከየትኛውም እምነት ተከታይ የሆኑ አካል እርምጃ ይወሰድባቸዋል። ምክንያቱም እኛ ለየትኛውም እምነት ጎን ሆነን አይደለም። እኔ ሙስሊም ነኝ። የቆምነው ሁሉንም የአማራን ተጋድሎ አማራን ነፃ ለማውጣት ነው። በዚህኛው እምነት ነከሌን ገደሉ በዚህ እምነት የሚባለው በአገዛዙ ዘንድ ካድሪ ሆነው ሲሰሩ የነበሩ ሰዎችን ከየትኛውም እምነት ሊሆን ይችላል ልናስወግድ እንችላለን። ከዛ አንፃር ህዝቡን ለማደናገር ያንን ሽንፈት ብልጽግና ያንን ሽንፈቱን በሌላ ነገር የህዝብ ማዕበል ለማስነሳት የሞከረበት አካሄድ ከሽፏል። ስለዚህ ህዝበ ሙስሊሙ ይሄንን ሊደናገርበት አይገባም። እኛ የወጣነው እኔ የወጣሁት ሙስሊም ነኝ። አይሻ ሰይድን ደም ለመበቀል ነው እና ሀጂ ሙፍቲ ማግለል ሁሉ ሲደረግ ያ ሁሉ ብዙ የሚሰማን ሙስሊሞች አለን። ስለዚህ አሁንም እኛ እየተዋጋና ያለነው የለጋምቦ የገነቴው ጀግና አርበኛ ሳጂን አደም አባናደው በሱ ስም ሰይመን ትልቅ ተጋድሎ እየሰራን ማርሽ ቀያሪ የሆነ ትልቅ የአማራን ትግል ዙር የቀየረ ስራዎች እየሰራን ነው። ይህንን ለማጠልሸት በዚች የአንጃ ተከፋዮች ይህን ነገር ለማጦዝና የህዝባዊ ሙስሊሙን ለማነሳሳት የተሞከረበት ሂደት ከሽፏልም። ማንኛውም ህዝበ ሙስሊም በዚህ ሊደናገርበት አይገባም። ግን የነበረው በመስጊዶች ውስጥ መትረየስ ማስቀመጥ በመስጊዶች ውስጥ ሸንሸል የመትረየስ ሸንሸል ሁሉ እኛ ሙስሊም ፋኖች ከ75% በላይ በወሎ ቀጠና እነ ሸውሴን ጅብሪል ክፍለ ጦሮች እነ አይሻ ሰይድ ክፍለ ጦሮች ከ75% በላይ ሙስሊም ታጋዮች ያሉበትን የወሎን የፋኖ ተጋድሎ በዚህ ልክ ለማኮሰስ መሞከር ትክክል አይደለም። እነሱንም መከተል ትክክልም እንዳልሆነ ልናቅ ይገባል። በዚህም ልንደናገር አይገባም እላለሁኝ። እኛ ያወጣነው የና አይሻ ሰይድን ደም ልንበቀልና ነገ የተከበረ ሙስሊም የተከበረ ክርስቲያን የተከበረ አማራ እዚች ምድር ላይ ለማንገስ ነው። ወይም የተከበረ የማንኛውም የኢትዮጵያ ማህበረሰብ ነፃ ከብልጽግና ነፃ ለማውጣት ነው እየታገልን ያለነው እንጂ ሃይማኖታዊ አጀንዳ ምንም ያለ የለም እላለሁኝ። ኮሎኔል ፈንታው ከጎን ያለ ይሄንን ደግሞ አስተያየት እንዲሰጥበት እላለሁ። አመሰግናለሁ። እሺ፣ አመሰግናለሁ። ኮሎኔል ፈንታው ሞክዬ ይባላሉ። የምስራቅ የሚኒልክ እዝ ምክትል ዘመቻ መሪ ኃላፊ ነኝ። አጠቃላይ በተደረገው ውጊያ ፋኖ ሙልጌታ በዝርዝር አስቀምጦታል። አገዛዙ ምንድነው እያደረገ ያለው? አጠቃላይ በወሎ ምድር እየተቀጠቀጠ ስርዓቱ ባለቀበት ሰዓት ላይ አሁን ባደረግነው ምዕራብ ወሎ አጠቃላይ በመካነ ሰላም ወረዳ ላይ የተደረጉ ውጊያዎች አሉ። ይሄን ውጊያ ሙሉ ለሙሉ ያገዛዙን ሰራዊትና አድማ ብተናን ከሚኒሻን ከጥቅም ውጭ አድርገናል።
ነገር ግን አገዛዙ ምንድነው እያደረገ ያለው? ወሎ እንደ ወሎየን ሲጀመር ሙስሊም ክርስቲያኑን ላይ ያለው ብሎ በዚህ ፖለቲካ መግባት በጣም የተሳሳተ ነው። ስለዚህ አገዛዙ ምንድነው እያደረገ ያለው? ባልሆነ አቅጣጫ በመሄድ ወደ ሃይማኖት ግጭት ለማስነሳት ያሰበው ሴራ አይሳካለትም። በዚህም ሙስሊም ወንድሞቻችን ይሄ ይገነዘቡታል። ወሎዬ ሲባል ልጅየው መሐመድ አባቱ ሰለሞን ምንኛ ደስ ላይ ወሎ ላይ መወለድ የሚል አባባል አለና ህዝባችን በዚህ መደናገር የለበትም። ይሄን ለመጠቀም የከሰረ የፖለቲካ ንግግር እየተናገረ ነው። ምናልባት ወንድሜ ነግሮታል። ወላሂ ሁለተኛ አማራ አልሆንም ያለችው አይሻ መሐመድ ሼክ ሁሴን ጅብሪልን በእኛ ላይ በአማራ በመሆናቸው ካሉት ስልጣን የተነሱት አባታችን መካሪያችን ናቸው። ስለዚህ እኛ ሃይማኖት የሚገድበን ነገር የለም። ከእስላም ክርስቲያኑ ተዋህዶ የሚኖርበት አገርም ኢትዮጵያም ወሎየም ስለሆነ ማለት ነው። ስለዚህ ወንድሞቻችን በዚህ ባልሆነ ፖለቲካ መደናገርም የለባቸውም። ያለም ህዝብ የኢትዮጵያም ህዝብ ማወቅ ያለበት በዚህ ነው። አገዛዙ ይሄን ፖለቲካ ትርፍ አድርጋለሁ ብሎ ከተከበረው መስጊድ ላይ በግልጽ የሚረዱ አካሎች ይረዱናል። ብሬን ዲሽቃ ጠምዶ ተኩስ እዛ ላይ አድርጓን ብዙ የመከላከል ስራ ተደርጓል። በዚህም ማንኛውም ተቋም እንደ ፋኖ ሙስሊም ክርስቲያኑ የትኛውንም ሃይማኖት ለማንኛውም ሃይማኖት ወታገር የለም። ስለዚህ እኛ ነጻነት ፈልገን እንጂ ሃይማኖታዊ ጦርነት እንዳልሆነ መላው ህዝባችን ተረድቶ ሚካኤል አሊ ኮር ዋና አዛዥ ሻለቃ አብነው ታደሰ እባላለሁ። በቀን 24 አንደኛ ወር 2018 በምዕራብ ወሎ ግንባር ከሚንቀሳቀሰው ንጉስ ሚካኤል አሊ ኮር የተሰጠ መግለጫ መስከረም 23 ለ24 ሌሊት መካነ ሰላም የሚገኘው ኑር መስጊድ ምሽግ አድርጎ ተኩስ የከፈተው ጥላት የሃይማኖትን ግጭት ለማስነሳት ቢሞክርም ሊሳካለት አልቻለም። ነገር ግን የህይወት ዋጋ አስከፍሎናል። በመስጊዱ ውስጥ ብሬንና ስናይፈር ጠምዶ ምሽግም ተቆፍሮ ስለነበረ ጥላት በቂ ዝግጅትም አድርጎ በከፈተው ተኩስ 2 ፋኖ ተገድሎብናል። አጸፋ መልስ ተሰጥቶ ስለነበረ ጉዳት ደርሶባቸዋል። ይህንን ተከትሎ ህዝብ ሙስሊሙን ለማስቆጣት የብልጽግና ተላላኪዎች የሆኑ አካላት ሙከራ እያደረጉ ነው። ንጉስ ሚካኤል አሊ ኮር በበኩሉ ስሜታዊ የሆነው ህዝባችን እስከሚረጋጋና እውነትን እስከሚገባው በሚል ታግሷል። በዚህ መሰረት መካነ ሰላም ከተማን ተቆጣጥሮ የመቆየት ውሳኔውን አሻሽሎ ወደ ዳር ሰራዊቱን አውጥቷል። ይህንን ያደረግነው ለህዝባችን ደህንነት ስንል ነው። አትከፋፍሉ። ለምሳሌ እኔና የቦረና ወረዳ እስልምና ጉዳዮች ፕሬዝዳንት ሀጅ ነስሩ የታደሰ እንድሮ ልጅ፣ እኔ የሽንድሮ ልጅ ነን። ማን በማን ላይ ምላጭ ይስባል? ይህንን ያሰባችሁ አማራ ፋኖን ትግል ለማደናቀፍ ደፋ ቀና የምትሉ ከዚህ ድርጊት ተቆጠቡ ስንል የንጉስ ሚካኤል አሊ ኮር ያሳስባል። የአማራ ጥያቄያችን መለስ ስንል ጥያቄያችን ተሽጦ ስለጠፋብን ነው። የጥያቄ መልስም አተን ነው። የአንድነት ጥያቄያችንንም የዲሞክራሲ ጥያቄያችንን ታፍኖ ስለነበረው የመብት ጥያቄያችን ስለጠፋን ይህንን የጠፋንን አንድነታችንን ለመፈለግ ስንል ከፋይ ጦር ወጥተናል። እስካሁን ድረስ የእውነተኛ ትግል አድርገን ለአማራ ትግል ብለን ስንወጣ አንድም ደሞዝ የለም። ለአማራ ትግል ብለን ሞት ብቻ ነኛ ደሞዝ። ስለዚህ አሁን ይህንን ትግል ለአማራ ብለን ስንሄድ እኛን ለመዋጋት የኛን ዓላማ ለማጥፋት የኛን ኦፕሬሽንን የምንሰራቸውን ነገሮች ሁሉ ለማሰናከል የተዘጋጁ አንደኛ የአማራ ህዝብ ተምሮ ሳይስ በሰቆቃ በሌለበት አንዳንድ ነገሮችን ችግር እንዳይገጥማቸው በምናደርግበት ምሽግ የሚያደርገው ብልጽግና ነው። የብልጽግና ሰራዊቶች የሚጠቀምባቸው ካምፖች አንደኛ ምን ይመስላል? ዩኒቨርሲቲውን ካምፕ የሚያደርጋቸው ተቋሞችን በአጠቃላይ ነው።
ከየት ይጀምርልሃል? የሙስሊም ተቋሞችን የክርስቲያን የሃይማኖት ተቋሞችን ትምህርት የልጆቻችን የመማሪያ ተቋሞቻችንን እነዚህም በሙሉ በአጠቃላይ ካምፕ አድርጓቸዋል። ስለዚህ ይሄ ድርጊቶች እነዚህ ድርጊቶች በሃይማኖት ነክ ወጥተውብናል ብሎ በመካከላችን የሚያበዛው ሰውዬ ይህንን እውነታውን ህዝብና ህዝባችን የሙስሊሙ ማህበረሰብ የክርስቲያኑ ማህበረሰብ እውነቱን እስከሚያወጣ ድረስ ተቆጣጥረን በዛሬው ዕለት የምናገኘውን ድል ለህዝባችንን እውነቱን አግኝቶ እስከምናገኘው ድረስ ወጣ ብለናል። በዛሬ ቀን ይሄ ድርጊት ባይፈጸምና ወይም ይህንን መካነ ሰላም የኛ መሆኗን እናውቃለን። ህዝባችን እንዲያሸማቀቅብን የህዝባችን ቁጣም የህዝባችን ችግሩም የህዝባችን አንድነትም ውስጡን አጥርቶ እስከሚያገኝልን ድረስ ለህዝብ ብለን ስለወጣን ህዝባችን በመሰረቱ ችግሩን አጥርቶ እስከሚያገኝልን ድረስ ዳር ወጥተናል። ስለዚህ ማንኛችሁም የአማራ ህዝቦች እኛ ሙስሊም ክርስቲያን ብለን አይደለም የወጣ ነው፣ አንድነት ብለን ነው። ሙስሊሙ የኛን ማተብ በጥሶ እኛ ደግሞ የኛን ማተብ ሙስሊሙን ናትበው ስንለው እዛ ላይ ነበር ጠባችን። እለለንበትና ለልበት ቦታ ላይ መካከል የገቡ ሰዎች ይህን ችግር ሊያመጡብን ተነስተዋል። እዚህ ላይ መንቃት ያስፈልጋል። ከዛ ወዲህ እዚህ የነበሩ የነገር አዳቃሪዎች ነገሩ ከዚህ መካከል እየተዳቀለ የዓላማ ትግላችንን የሚያጠፉትን በጋራ ወስደን በጋራ አንብበን በጋራ ተሳስበን ይህን ችግር ወደ ኋላ ቀርፈን ወደ ትግላችን እንዲገባ ያስፈልጋል። በዚህ ምክንያት ላይ የተቀጣጠሉና ወይም የተነሱ ችግሮችን የሃይማኖት አባቶች ከህዝበ ክርስቲያኖችም ሆነ ከሙስሊም ማህበራቶች በጋራ ሆናችሁ ይህን ችግር ቶሎ በዚህ በሁለት ቀን ቀርፋችሁ ወደ የነበረው ትግላችን እንድንገባ አሳስባለሁ። አመሰግናለሁ።